የኢትዮጵያውን ስር የቁራሌው ቭሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻው አለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልው እየመጣ ነው። ገዢዎችና ቦድ ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት አብሉለታለሁ አለለት ብዬ ዞር ብዬ እያየኋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ። ቀጥቅጣ ልብስ ንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገናስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ። ከዛ ሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታምና በጥፊ ነው እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብሏል። ሁለቱን ቆጥሬ አንኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆነው ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ። በቃ የዛሬ ውሎ እንደዚህ ነው ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ። ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ፣ አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላ ሰው ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው፣ ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ ጋሽ ይሄን ሰለሞን እንዴት ነህ? ቁልፍ ውስጥ ማሆዲና ሙሽት ቤት እያሮራ ያልሰማም እንዴ? ምንድነው መሰለኝ ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ፔንሶ መሰለ እንዴ? 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማልፉ እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከልከላችሁ እኔ ነው የምከለክሉት? ነገርኩ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ለማረው ነው እኔን የሚከለክሉኝ? ሞላው ከተከራየ እኮ ገና ተሰኛ ነው እኮ ያንዶር እየተጸዳዳኛ ተቸገርኩ። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገሩ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር። እንደውም ከዚህ በኋላ ልንገራችሁ በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁ? ይዘረፍ አላወጣም አያገባኝም። አረነዛ እኔ አፈልግ ማባቴ እኔ አፈልግ እኔን ነጠብን ይቆምሽ ከመጣን ምንም ባይወሉኝ እኮ አባቴ እኮ ናቸው። ኧረ አይደሉም። ገና እኮ ልጅ ናቸው። ወርጠው እንኳን አላጠገቡም። ገና እኮ 80 ዓመታቸው እኮ ሆነው ነው። ግን 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው ተጭኗቸው ሞቱ። አሁን 5 ብር ማሽቃበጥ ምን ይሉታል? ኧረ ምን ያረግልሃል? ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆብኝ። እስኪ ና ግባ እጅህን ታጠብና እስኪ ብላክ ሊብ ነው እንዴ የምታጠበው? አዎ እንደው ካቲካሏ የለችም። በቃ አጣቢውን ከታችን ላይ ያዙና የልጅን ክርስትና ወጣበታለሁ እኔ። እንደሱ ይሻላል። እስኪ ምግቡስ ምንድነው? ምግቡ ወደ ውጭ ነው የምንወጣው፣ እዚህ የለም። ከተማው ላይ ያለ የተባለ በርገር ቤት መርጠው ነው ያዘጋጁት አሉ። እዛ ነው የምንሄደው። አየር እና አሁን እሱ በሬ ወጋኝ ነው የምትለኝ? ወጋኛ ይባል ማስታ ፈረጠኝ ነው። እኔ እኮ የጅማ ጠብቆ ነው የሚመስለው። ሲያገላብጠኝ ግራ ቂጤ እንዳለ በርዟል። አሁን ፈሴን አሞኛል። መፍሳት ላይ ራሱ አልችልም። የሰፈራችን እድርተኞች 8ቶቹ እድር ሊከፍሉ ሲሉ 7ቱን ወቅታቸው አንዷ ፓራ ላይ ይዟለች። እኔ ፍረዱ ከፈረዳቸው እኔ በሬ አይዋጋ ቢያ አባት አራጅ መስለኸው ነው። በጣም ጸባይኛው ነው። እኔ በሬ አይዋጋ ዳበስ አርጌ ሻይ ብሰጠው ጥሎ ያልፍ ነበር። ጭራሽ ደግሞ አራጅ ይለኛል። እኔን እየሰደበኝ ነው ይታይልኝ። ይሄ እጄ እኮ እንዳለ ክርር ብሏል እኮ አይንቀሳቀስም። ይንቀሳቀሳል። አተረ ይንቀሳቀሳል።
ያኔ በሬና ከሚወለ በጸባይ ይወለ ከፍተኛ ፍርድ ቤት በጸባይ ተሸልሟል። ይወለ የሚገርም ነገር ዜብራ ላይ ጣልቃ ገብቶበት ነው እኮ በሬ ተንበርክከ ይቅርታ በለው አቢቲ ከካሳችሁ ፍርድ ቤቱ ከካሰኝ ካለዛ በላይ ግን አልፈልግም። ምን አቢቲ እና ምን ይሁን ነው የምትለው? በሬውን አርዶ መረቁን ያጠጣኝ ይረዳው በሬውን አፈር ትበላለህ። እኔ እኮ ሲጀምር በዘመናዊ ትራክተር በዛረስ የበድሉ ወላጅ ነው የዚህ ልጅ ወላት የበድሉ ወላጅ ነው። በደለኝ እኮ እኔ ባስ ማመልከቻ እያስገባው ነው። ወይ እኔ ለቀለው ወይስ ይለቃል ከዚህ ትምህርት ቤት ልጅ ወለድን ብለው እንዳይውሉ። ይሄ የልጅ አር ነው የልጅ አር። ይሄን ከሚያሳድጉ ሁለት የርቢ በግ ገዝተው ቢያሳድጉ እስካሁን አትርፈው ነበር። ምንድነው ያረከው? ጭራሽ የቁማር ኢንዱስትሪ በክፍል ውስጥ እንዴት አንድ ሌቭል ከፍ ይላል እንዴ? ጠረጴዛው መሀል ለመሀል በሜትር ለክቶ በሰርጀሪ ቆፍሮ በቁማር በስኪቢቶ ክዳም ፑል ያጫውታል። ከዚህ በላይ ቁማር አለ እንዴ? እኔ እኮ ዋና ዳልናዶ ደናውን አስተማሪ ደማነስ ያሳዛኝ ይሄ ኮለጋ ቀብ ያስመጥቼ ተቀብቼ እኮ ነው ራሱት ላይ እንዴ ቁማርተኛ ነው ልጅ። በተንስልኬም በልቶኝ ሴቶቹን እንዳለ ያባለገ ትምህርት ቤት ውስጥ አበላሽቶታል። ምን ይሻለኛል ታዲያ? ምን ላድርግ? እኔ ከዚህ ትምህርት ቤት እወጣለሁ። ይሄ ልጅ እሺ ምን ባረግ ነው የሚሻለው? ያሰጋውታል። በጣም ሌባ ቆሻሻ ሰው ነው ይሄ ልጅ። አሜሪካ ወይ ዱባይ ሄዶ በስነ ምግባር በጸባይ በእውቀት በሁሉ ነገር ታንጾ መምጣት አለበት። ራካል ትራቭል ሶሉሽን ሄዶ ይመስገብ። በቅርብ ቀን ይወስዱታል። እዛ ራሱን አሻሽሎ ይመጣ። እኔ እዚህ በሽታ ሄዱ ራካ አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካናን ብለው ነው ጣል እያደረጉ የሚሄዱት። ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበለ ሆናል ነው እንግዲህ አይፎን ፕሮ ማክስ ለራሱ ገዝቻለሁ። ወዳጆቼ ያያያችኋት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም። ኧረ በዝጌር በእውነት ወገን ደራሽ ወገን ነው። ዶንት ወሪ ብራዘር አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ረነችና ጥጋብ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው አባቴ። እቺን ያዣት እና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እኔ ለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። እንዴት ዋልሽ? አረጋሽ ሰላም ነው? ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበረ? እንደው ታች ሰፈር የሆነች ልጅዋ የሞተችባታለች አይደል? አዎ ታች ያቺ ምስኪን ነው እሷ። አዎ ምን አንቺን አርጓት በነበረ እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። መፈልገሽ ነው ታዲያ። እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር ማህበራዊ ኑሮ ነው የመሰለ ነገር። አረጋሽ ታይ ለማጭ ቀሚስ ነው የነበርሽ። ሹገር ማሚ ሆንሽ እንዴ? አረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ስቴት የፈለግሽውን ገዝቼ አኖርሻለሁ። እናቴ ሞልቅቅ አርቄ ያለኝ ብራይል አንቺ ያርግልሻ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ እያት እንዴት እንደምታምር እሙዬ እንደ ቡላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ብለሽ ተጀርባ ያበረ ሻይ ቡና እንበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እንጂ ማታት ምን እንዴት እንደምታምር ቤት ነች። ምን ሆነ ነው እና ለምን ዘመድ አትሆንም? ችግር አለው አንተ ታደርሳለች እኮ ምንድነው ሁሌ ደደባት ማጣሪና ትዬ ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው ወንድ አይደለህ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ እናንተ ቤት እኛ ቤት። ኧረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ የመጣሁሽ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርሃማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ እንዴት
ነህ? ሰላም ነህ? መብላት ብቻ መብላት፣ አንገደፍ ሀገራት መብላት ብቻ። እኔ ሀብሲት ጥይቃጥቤ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም፣ በዚህ ላይ ተቃጠልኩኝ። የመካ ፕሌን አምልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ፣ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል የተረገመ። ቤት ይደውላበት እኮ ነው ቤቲ። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና ዋው እየመጣሁ ነው። የፈጠነ እየመጣሁኝ ነው። አባቴ ሰላም ነው። በእግርሽ ነው እንደምትንቀሳቀሽው? በእግርሽ ነው እንደ ዘንድሮ የምትንቀሳቀሽው? ምን እናድርግ? ኧረ መኪና ትይጂ ምን ሆነሽ ነው? ይናት ሰው ቲክቶከር ሆኖ እንዴት ቢያንስ ቢትስ እንኳን አገዥም? ኧረ ታኩሪ እሺ መኪና ሆና ነው። ምን ሆነሽ ነው? የራሴ መኪና እኮ ናት። ምንም ቢሆን እዛ ጋር ይሻላል። እሺ ላይ እስኪ ታኩሪ ይቅርታ ብለናል። እኛ ስለ ሰው ማንነት ሳታውቅ ዝም ብለህ አፍህን አትክፈት። ይቅርታ አይለምደንም። ሁለተኛሽ በዚሁ አጋጣሚ አንድ ነገር ልንገርሽ። እዚህ ከመጣሽ ሸራተን የሆነ ፕሮግራም አዘጋጅተናል። እስኪ አንዳንድ ነገር ነገር ታኩሪ እንዴት ነው አለቃ? ሰላም ነው። እንግዲህ እንደምታውቁት ብሩክ ሪል ስቴት ሸራተን ላይ ሚያዝያ 4 እና 5 ትልቅ የሪል ስቴት ኤክስፖ አዘጋጅቷል። እንደምታውቁት ባለፈው አትላንታ ዩናይትድ ስቴትስ ኦፍ አሜሪካ ላይ ትልቅ ሮድ ሾው አዘጋጅተን ነበረ። አሁንም ያንኑ ኮፒ ፔስት የሆነ ፕሮጀክት እዚህ ኢትዮጵያ ላይ ስለ ዱባይ ሙሉ መረጃ ስለ ሪል ስቴቱ ዱባይ ምን ትመስላለች፣ ለምንድን ነው ኢንቨስት የሚደረገው፣ ኢንቨስት ተደርጎስ ምንድን ነው የሚጠቀሙት የሚባለውን ነገር ሌሎች ሀገሮች ላይ ሰርተን ሌሎች ደንበኞቻችን ያስገኘናቸውን ጥቅም እዚሁ እናንተን ለማስገኘት ተገኝተናል። በዚህ አጋጣሚ የአይሮፕላን ቲኬት እና የሆቴል ወጪ እኛንን የምንሸፍነው። ሙሉ ዱባይ የሚባለው ለምንድን ነው የሚለውን ሚያዝያ 4 እና 5 ተገኝተን መረጃ እንለዋወጣለን ማለት ነው። መልካም ጊዜ። ተረገመ ሽማግሌ ዛሬ መጣ። ና አይቻለሁ። ምን አንገት እንደፈተደው እንዳደመርከው እዚህ ልትንጠራጠር ነው አይደል? መጣው ይኸው አጥሪ ምን እንደረከው እናቴ ሱቅ ልካይ ነው ሽንኩርት ግዛ ብላ እንደዚህ የሚባል ነገር። እስቲ ገንዘብ ወጣ የታለ? ዱቤ ነው ያለኝ ነገር ያሉ ሰፈር እንዳላይ ስመለስ እንዳላይ ሌባ ዋላ አይደል? ተረገመ አሁን ኮኔክቱ ነው አለ። ያበደ ፊልም ነው የምወርደው። እንዴ አንተ ና ውረድ። እንደዚህ አቮካዶ ልትበላ ሽንኩርቱ እስኪመዘን እኮ አንዱ ፊልም እያወረድኩ እኮ ነው። በእኔ ዋይፋይ ነው እንደምታወሩት ታዲያ? ምን ችግር አለው? እና ልታዘርፈኝ ነው? ጎረቤታችን አይደል እናንተ? እኛ ቤት መጣችሁ ዳቦ እየበላችሁ አይደል? እኛ ምንም የበላነው ነገር አይደለም። ይኸውልህ ለማንኛውም የኔን ዋይፋይ እንዳትጠቀም ከዚህ በኋላ እሺ። አዲስ እንትን መጥቶልሃል። ምንድን? ሳፋሪኮም ያዘጋጀውን የረመዳን ፓኬጅ ለምን አትጠቀም? ምንድን ነው እሱ ደግሞ? ምን መሰለህ? ይኸውልህ ሳፋሪኮም መተግበሪያ ወይም በኤምፔሳ ወይም ደግሞ 777 ላይ በማግባት የተዘጋጀ የረመዳን ጥቅል ፓኬጅ አለ። የሳምንቴ የወሬ እሱን መጠቀም ትችላለህ። እኔም የማጣዚ አጥሬን አታፍርስብኝ። ግን ጋሽ አንድ ነገር ልንገርህ። ምንድን? ዋይፋይ ነው አይበላም። የዛፎቹ ጥርጥር የዛፍ ደማዘርኛ ፈር በመና ወደ ቋራ ደገፍ አድርጓቸው። እኔ ስፔሻል ላይ መጣሁኝ። ያዛት ምን ነክታችሁ ነው? በእናትህ ነው አውዴ ወይኔ ጠብቄ ያት በቃ ይዘው ይበርዛችኋል ነው የምላባት። ተነስታው ታው ወዴት ሄዱ ነው? ኧረ ማዘር ወዴት ነው የሚሄዱት? ይቆሙ እንጂ እንደ ኧረ ነው ያዛችሁ እንጂ በዚህ ጋር ጀት ሲያልፍ አይተሃል? ጀት ትላለህ እንዴ? ጓደኛዬ ናት። ምንድን ነው ያጠጣት? ኧረ እኔ እኮ የጋራ ሰራተኛ እኮ ነኝ። ለመኪና የሞተር ዘይት የገዛሁትን እኮ ነው ያቀመስኳት። እኔ ከተነሳችሁ ብዬ ኤች የሞተር ዘይት ምንም ነው ዛሬ አየሩ የማይነፋው አንተ እንዴ? በእኔ ፓውል ነው እንዴ? ቁርስ እኮ አልበላል። ምሳ አልደገም። ኧረ እኔ ሪስክ ወስዳለሁ። ፍለገው ይኸው እዛ ጋር ፍሪክ እየመጣ በቃ ይሄንን ይወርቀዋሉ፣ ጨራርሰዋል። ይሄን ኧረ ምንም አማራጭ ከሆነ አይበስም። ምንም ስጋ አይደለም፣ ማቅጠኛው ቢላ ነው ያረጋችሁ። ወጣው ሰላም እንዴ ነሽ? አለሁልሽ። እዚህ ከ2 ዓመት በኋላ ከእስር ቤት እየወጣሁኝ ነውና ጠፋኝ። አክስቴ ሰፈር እዚህ ጠፋኝ። በቃ የቱ ጋር እንደሆነ አንድ ያስደውይ ስልክ በእናትሽ። ስልኬ እኮ ቻርጅ የለውም። የኔ አባት ቻርጅ የለውም። ፓወር ባንክ አለ እዚህ አስደውልኝ። ይዣለሁ ፓወር ባንክ ችግር ስልኬ ካርድ የለውም። እሺ ነው ካርድ ይዣለሁ። እዚህ ተዘጋጅቼ ነው የመጣሁት። ባላም ሳይጄ መጥቻለሁ። አታስጨንቀኝ። ስንት ነው እሺ የሚሞላው? እሺ አባት ችግር 09 ስልኬ በቃ ሳፋሪ ነው። በቃ ተወኝ በእናትህ። እኔ ሳፋሪ ነው። ሳፋሪኮም ወደ ኢትዮ ቴሌኮም ፓኬጅ ገዝተህ መደወል እንደሚቻል አላውቅም ነው የምትለኝ? አላውቅም። የኔ አባት ምንድነው የምታስጨንቀኝ? የትኛውም አይነት ከሳፋሪኮም ፓኬጅ ገዝተህ እንደፈለክ ወደ ኢትዮ ቴሌኮም መደወል ትችላለህ። ኮከብ 77 መሰላል በመደወል ፓኬጅ በገዛ ቁጥር ለእያንዳንዱ ፓኬጅ ጉርሻ አላቸው። ደውለህ 24 ሰዓት ወራጆች ጋር ማውጋት ትችላለህ። ገባ? አዎ የኔ አባት። በቃ እስኪ ደግሞ ፕሮማክስ ነው እባክህ። ይሄማ ኔትወርክ የሚያበረ ነው። ኧረ አባ ስልኩን በቃ እዚህ ሆናተ
ኒሃው ሀሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይቸነቸና ያጅረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ቀይ ጅን በዝቷል ነው እንዴት አድርጎ ቢያጠናገረኝ ነው ወይ አርፌ ቅቤን ገዝቼ ወደ ቤት ብመለስስ ወይኔ ሲሉኝ እኮ ነው እናንተ ምን አገባኝ አርፌ ኑሬን አልኖርም የኛ ጃኪጃን የኛ ፋቂጃን ወይዘሮ ባቡር ነይ ቡና ፈርቷል መጣሁ ሶስተኛው ላይ ላታላው ነው የሚጠሩኝ መቼም እርሶ እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ኧረ ንቃ ማን የበዛው ኧረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ቀስ ብለሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ እስኪ ዞር በለለት ልጁ ይሙትበት በእናትህ ሙት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባ ብላው እና ቀበረኛ እሺ ወንድሜ እናንተ እዚህ ተርመጥመጡ እኔ ቸከሷን ጠበስኳት አሜሪካ ሻይ ልጠጣ ልሄድ ነው እንዳትደውልልኝ አንተው ካንትሪ በያዬ አንተ ሻይ ቅጠል አባቴ ወንድ ልጅ እንደዚህ ነው እንደው የሰፈር ወጠጤዎች እንዴት ናችሁ ተለያየን እኮ በቴሌግራም ትናንት ሳውራ የነበረች ቸከስ ላለች ቪዛው ሊመታ ነው እንደ ጉድ አባቴ ድንጋይ ምናምን ማሞቅ ትቻለሁ እንዳትደውል እንግሊዘኛ ምናምን አላወራም ላገኛት በረርኩኝ እኮ አልመጣም ከዚህ በኋላ እዚህ ከሀገር ያወጣት Salam. Taco, so nice to see you. Thank you for coming. ወይኔ ቴሌግራም ላይ አንድ ፍሬ ልጅ አይደል እንዴ የምትመስለው እንዴ? ኧረ በእንግሊዘኛ አጣደፈችን። ኧረ ልቤን ያንቺው ካንትሪ። ኧረ ይበቃኛል አንቺ። ኧረ ይበቃኛል እናንተ